ዘንድሮም ቅንድብሽን እንደዚህ እየሰራው ነው የምወጣው እንዳትይ፣ በይ ወደ ቤት ተመለሽ። ዛሬ ቆንጆ ሉክ የምትሰሪበትን የቅንድብ አሰራር አሳይሻለሁ። መጀመሪያ ቅንድብሽን ሼፕ ካስያዝሽ በኋላ ልክ እንደዚህ ስትሮክ እያደረግሽ ባዶ ቦታዎችን ወይ ደግሞ ክፍተቶችን ትሞያቸዋለሽ። ይህንን የምታደርጊው ጥቅጥቅ ያለ የሚያምር ሉክ እንዲሰጥሽ ነው። ከዛም በብሩሽሽ ብሌንድ ታደርጋለሽ። ልክ እንደዚህ የሚያምር ቆንጆ ሉክ ይሰጥሻል ማለት ነው። ኮንሲለር እና ሴቲንግ ፓውደር ካለሽ ደግሞ እንዴት እንደምትሰሪው ላሳይሽ። ኮንሲለርሽን ልክ እንደዚህ ከቅንድብሽ ስር በትክክል በቀጭኑ ካሰመርሽ በኋላ ዌት በሆነ ስፖንጅ ብሌንድ ታደርጊዋለሽ። ሁልጊዜም ኮንሲለር ስትመርጡ ከፊታችሁ ከለር አንድ ሼድ ነጣ ያለ መሆን ይኖርበታል። ይህም የሚጠቅመው የቅንድቡን ቅርጽ ጎላ ብሎ እንዲታይ ያደርገዋል። ሴቲንግ ፓውደርሽን ሴት አድርገሽ ከጨረስሽ በኋላ ልክ እንደዚህ የሚያምር ሉክ ይሰጥሻል ማለት ነው። ፍጹም ቢዩቲ አካዳሚዎች ነን። ልክ እንደዚህ ጠቃሚ ቲፖችን ማግኘት ከፈለጋችሁ ፔጃችንን ፎሎ ማድረግ እንዳትረሱ። አድራሻችን ሜክሲኮ ኬኬር ህንፃ 5ኛ ፎቅ ላይ ነው። መታችሁ ተመዝገቡ። የሙያው ባለቤት ሁኑ።